የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦፖለቲካዊ ውጥረት ማምራቱን ተከትሎ ኢትዮጵያ ሲቪል አቪዬሽንና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች ዘገቡ። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን የአየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ሕግ እና ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፍ የሲቪል አቪዬሽን ድርጅት ICAO መተዳደሪያ ደንብ እና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች፣ የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳኤሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍ እና በመነሳት ሂደት በዝቅተኛ ከፍታ ላይ ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበትን ዞን ሃይ ሪስክ ኮንፍሊክት ዞን ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ ሕግ ግዴታ ሊወድቅበት ይችላል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦፖለቲካ ቅርጽ መያዙ ጉዳዩን ይበልጥ ውስብስብ አድርገውታል። የኤርትራና የሱዳን ኃይሎች ከፌዴራል መንግስት ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ እክልዮሽ ክፉኛ የሚያጸናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቅ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፍ ማህበረሰብም ይህንን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርሱ አደገኛ አዝማሚያ አድርጎ ይመለከተዋል። በዓለም አቀፍ ደረጃ ይህ አይነቱ የክልል ስጋት እጅግ አሳዛኝ ታሪኮችን ጥሎ አልፏል። እንደ አውሮፓውያን አቆጣጠር በ2014 በምስራቅ ዩክሬን አየር ክልል ላይ የነበረውን ጦርነት ተከትሎ ማሌዥያ አየር መንገድ በረራ 17 በሚሳኤል ተመቶ መውደቁና 298 ንጹሃን ማለቃቸው ለዓለም አቪዬሽን ትልቅ የደውል ድምጽ ነበር። በቅርቡም በሱዳን በፈጠነው ጦርነት ምክንያት የካርቱም ዓለም አቀፍ አውሮፕላን ማረፊያ ሲወድምና የሱዳን አየር ክልል ሙሉ በሙሉ ሲዘጋ ተመልክተናል። በየመንና በሶሪያም በተመሳሳይ የሲቪል አቪዬሽን በረራዎች ለዓመታት ተቋርጠው ቆይተዋል። የኢትዮጵያ አየር መንገድ አመራሮች እነዚህን ዓለም አቀፍ አስከፊ ተሞክሮችን በሚገባ ስለሚገነዘቡ አነስተኛ ስጋት ባለበት ሁኔታም ቢሆን የአቪዬሽን ደህንነት አስተዳደር ስርዓትን መነሻ በማድረግ በረራውን የማቋረጥ ከባድ ውሳኔ ላይ መድረሳቸው የግድ ይላል። ለዘርፉ ቅርብ የሆኑ ወገኖች እንደዘገቡት ከደህንነትና ከጂኦፖለቲካዊ ባሻገር የዚህ ፖለቲካዊ ውጥረትና የበረራ መቋረጥ የሚያስከትለው የፋይናንስና ኢኮኖሚ ኪሳራ እጅግ ግዙፍ ነው። ወደ መቀሌ፣ ሽሬ እና አክሱም የሚደረጉ የሀገር ውስጥ በረራዎች መቋረጥ ለአየር መንገዱ ከፍተኛ የገቢ ማሽቆልቆልን ያመጣል። ከዚህም በላይ በጦርነት ቀጠና አቅራቢያ የሚደረጉ ማንኛቸውም በረራዎች የኢንሹራንስ አረቦን በከፍተኛ ሁኔታ እንደሚያሻቅብ ያደርጋል። ይህ ደግሞ የኩባንያውን አጠቃላይ የማስፈጸሚያ ወጪ ያንረዋል። በሌላ በኩል ደግሞ የክልሉ ኢኮኖሚ ሙሉ በሙሉ ሽባ ይሆናል። የአየር ትራንስፖርት መቆም የባንክና የፋይናንስ ተቋማት የጥሬ ገንዘብ ዝውውርን ያግዳል። የንግድ እንቅስቃሴን ያሽመደምዳል። የውጭ ምንዛሬ ፍሰትን ይገታል። እንዲሁም የሰብአዊ እርዳታ አቅርቦት ላይ የሎጂስቲክ ማነቆ በመፍጠር ህዝቡን ለከፋ ማህበራዊ ቀውስ ይዳርጋል። የትግራይ ክልል እያንዣበበ ያለው ይህ የተወሳሰበ የጸጥታ መደፍረስና የውጭ ኃይሎች ወታደራዊ ተሳትፎ የኢትዮጵያን አጠቃላይ ጂኦፖለቲካዊ መረጋጋት የሚፈታተን ነው። የአቪዬሽን ህጉን የሰውን ህይወት ከማንኛውም የንግድ ትርፍና ፖለቲካዊ ፍላጎት በላይ ስለሚያስቀምጡ የኢትዮጵያ አየር መንገድና የሲቪል አቪዬሽን ባለስልጣን ዓለም አቀፍ የደህንነት ስታንዳርዶችን በማክበር በረራዎችን እስከ ማቋረጥ የሚደርስ እርምጃ መውሰዳቸው የማይቀር የአስገዳጅ ሁኔታ ውጤት ሆኖ ይመዘገባል። ሁኔታው በአስቸኳይ በዲፕሎማሲና በፖለቲካዊ ውይይት ካልተፈታ በቀር ሀገሪቱ በኢኮኖሚም ሆነ በጸጥታ ዘርፍ የምትከፍለው ዋጋ እጅግ ከባድ ይሆናል። ሰብስክራይብ በማድረግ አዳዲስ መረጃዎችን በፍጥነት ያግኙ።
የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። ይህን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌይማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎች ያመለክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኝ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳይ ምስሎች መውጣታቸው የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌይማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስትን ፍቃድ ሳያገኝ አንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቀ ወታደራዊ ልዑክን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኝ ቡድን ጋር በመገናኘት ይህንን ሕግ ክፉኛ ጥሳ